ትላንት የፖስት ቪዲዮን አይታ አንድ ልጅ በውስጥ መስመር ይህንን መልእክት ልካልኝ ነበረ። እኔ ወደ ስደት የሄድኩት በ14 ዓመቴ ነበረ። 8 ዓመት ሰርቼ ኢትዮጵያ ገባው። ገንዘቤንም የምልከው ሁሉንም ለቤተሰቦቼ ነበረ። በአባቴ አካውንት ነበረ ሙሉ ለሙሉ የምልከው ለኔ እንዲያስቀምጥልኝና ለነሱም ቤት እንዲሰራ። ነገር ግን ሀገሬ ስገባ ያየሁትን ነገር ምን አልቻልኩም። ምክንያቱም እኔ ይሰራሉ ያልኩትን ቤት ምንም አይነት ቤት ሳይሰሩ እኔም ስራ ጀምርበታለሁ ያልኩት ገንዘብ ያስቀምጥልኝ በዜሮ ነበረ። ቢያንስ እድሜዬንና ጉልበቴን ከጨረስኩ ወዲህ ቁም ነገር ላይ እንኳን አውለውት ቢሆን ኖሮ ምንም የሚቆጨኝ ነገር አልነበረም። ነገር ግን ከብሬም ሳልሆን ለነሱም አንድ ቁም ነገር ሳላዚዝ በጣም በከፍተኛ ሁኔታ ተሰብሮ ድጋሚ ከ2 ዓመት በኋላ ተመልሼ ወደ አረብ ሀገር ሄድኩኝ። ነገር ግን ምን ያደርጋል እዛም ከሄድኩ በኋላ ከ1 ዓመት በላይ መስራት አልቻልኩም። የጤናዬ ሁኔታ በጣም በከፍተኛ ሁኔታ በጣም መታመም ጀመርኩኝ። መቋቋም ስላልቻልኩኝ ከ1 ዓመት በኋላ ተመልሼ ወደ ኢትዮጵያ ገባው። ስለዚህ እባካችሁ እህቶች ትላንትና የለቀቀችውን ቪዲዮ በጣም ትምህርት ውሰዱበት። ቤተሰባችሁ ብትረዱም ለቁም ነገር ማዋል ካልሆነ ሁሉንም ገንዘብ ራሳችሁ ጋር አስቀምጣችሁ ስትመጡ ቢያንስ ለነሱ ማድረግ ያለባችሁን ታደርጋላችሁ። ግን ከምንም ነገር በፊት እናንተ መቅደም አለባችሁ። ጤናችሁን እድሜያችሁን እስካጣችሁ ድረስ አላማ ሊኖራችሁ ይገባል ትለናለች። ስለዚህ እባካችሁ ሁላችሁም ከዚህ እህታችን ትምህርት ልትወስዱ ይገባል። እድሜያችሁን ጊዜያችሁን ጤናችሁን እስካባከናችሁ ድረስ መስዋዕትነት እስከከፈላችሁ ድረስ በአላማና በቆራጥነት ቤተሰብ መርዳትም ካለባችሁ ለምሳሌ ቤት መስራት የምትፈልጉ ከሆነ በ50% እነሱን ሰፖርት ማድረግ ትችላላችሁ። ግን ሙሉ ለሙሉ ያገኛችሁትን ደሞዝ በሙሉ ወደ ኢትዮጵያ የምትልኩ ከሆነ ነገ እናንተም እንደዚህ እህቴ ከመሆን ምንም የሚያግዳችሁ ነገር የለም ማለት ነው። ምክንያቱም አስቡት እሷ በ10 ቤት እድሜዎች ሄዳ 8 ዓመት ነው እዛ ለፍታ ግን በባዶ እጅ መግባት ማለት በጣም ያሳዝናል። አጥፊ ቤተሰብ ካለባችሁ ማለት ነው። ቢያንስ እንኳን የእሷን ያጠፉትን አጥፍተው ለራሳቸው እንኳን አንድ ቁም ነገር ቤት እንኳን ቢሰሩ ያ እንኳን ለሷ የደስታ እርካታ ይሰጣት ነበረ። ግን ያም መሆን አልቻለም። ምክንያቱም ቤተሰብ ከውጭ ሀገር ሆኖ ሰው ገንዘብ ሲልክላቸው የሚያልቅ አይመስላቸውም። ሁሌም ያ ነገር ያለ ነው የሚመስላቸውና እባካችሁ እህቶች ከዚህ ልትማሩ ይገባል።